ፍትህ እንሻለን ሲሉ የሲምቦ አበራ ቤተሰቦች ተናገሩ። በኦሮሚያ ክልል ምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ በአንዲት ሲምቦ አበራ በተባለች ህፃን ከቤተሰብ ተወስዳ ከተደፈረች በኋላ ተገድላ መገኘቷ ቁጣን ቀስቅሷል። በእኛ የደረሰ በማንም ላይ አይድረስ የሚሉት የተጎጂ ቤተሰቦች በልጆቻቸው ላይ የደረሰውን አሰቃቂ ወንጀልን አውግዘው ፍትህን እንሻለንም ብለዋል። ሲምቦ ብርሃኑ ትባላለች። የ8 ዓመት ልጅ ስትሆን ገና አንደኛ ክፍል ተማሪ ነበረች። ባሳለፍነው ሳምንት ባለፈው ረቡዕ ጥር 21 ቀን ከትምህርት ቤት ተመልሳ ምሳ እንደበላች ከመኖሪያ ቤቷ የደረሰችበት ሳይታወቅ ቀርቷል። በዕለቱ ፍለጋ የወጣው ቤተሰብም ታዳጊዋን ከነሙሉ ጤንነትና በህይወት ለማግኘትም ግን አልታደሉም። ሮጣ ያልጠገበች ክፉ ደጉን እንኳን የማትለይ ህፃን ለአእምሮ በሚከብድ ሁኔታ ከተደፈረች በኋላ እንዳትናገር በሚል ከመኖሪያ ቤታቸው ጀርባ በቅርብ ርቀት ላይ ህይወቷን አሳልፈው መገኘቱን አንድ የቤተሰቧ አባል ለዶቼ ቬሌ ሬዲዮ ተናግሯል። ህፃኗ ከተገደለች በኋላ ተሰቅላ መገኘቷን የገለጹት ቤተሰብ አባሉም ጫማዋን ያወለቁባትና የሰቀሏት ቦታ አንድ አይደለም የ50 ሜትር ርቀት ገደማ አለው ብለዋል። በወረዳው ኤላ ከተማ በ8 ዓመቷ ልጅ ሲምቦ ላይ የተፈጸመው ጥቃት አባት የመንግስት ሰራተኛ መሆናቸውና በስራ ቦታቸው መሆናቸው እንዲሁም እናት የ2 ወር እመጫት በመሆናቸው አጋጣሚውን በመጠቀም እንደነበረ የቤተሰብ አባል ተናግረዋል። የተጎጂ ቤተሰብ አባል የሆኑ አስተያየት ሰጪም የህፃኗ ቤተሰብ ቤት በፊት ለፊት በኩል ሆቴል በመሆኑ የሚገባውና የሚወጣው ሰው ብዙ ነው። በጓሮ በኩል ፑል መጫወቻም አለ። ደፋሪዎችም በዚያው ጀርባ በርም እንደወሰዷት ነው የቤተሰብ ስጋት የሚያስረዳው። 2009 ዓ.ም የተወለደችው ትንሿ ሲምቦ ገና በ8 ዓመቷ ለዚህ እጅግ አሰቃቂ ድርጊት ሰለባ መሆኗ ቤተሰቦቿን ቁጭት ውስጥ ከቷል። ባለሙያዎች በሰውነቷ ላይ የታየው ፈሳሽን በመውሰድ ምርመራ እያደረጉ ነው ያሉት። የቤተሰብ አባል እስካሁን በቁጥጥር ስር የዋለ ተጠርጣሪ አለመኖሩን ገልጿል። ባለፈው ረቡዕ ከሰዓት በኋላ 9 ሰዓት ተኩል የተገኘው የህፃኗ ሲምቦ አስክሬን በትላንትናው ዕለት ስርዓተ ቀበሩ ተፈጽሟል። የትግራይ ክልል ጊዜያዊ አስተዳደር አማካሪ ምክር ቤት በይፋ ተቋቁሞ ስራን ጀመረ። የዲያስፖራና የጸጥታ አካላትም አልተሳተፉበትም ተብሏል። የትግራይ ክልል ጊዜያዊ አስተዳደር አማካሪ ምክር ቤት ማቋቋሙንና በይፋ ስራ መጀመሩን ያስታወቀው ጊዜያዊ አስተዳደሩ አቶ ሞገስ ታፈረን የምክር ቤቱ ዋና ሰብሳቢ አድርጎ የመረጠ ሲሆን በክልሉ የሚንቀሳቀሰውን የትግራይ ነጻነት ፓርቲ ፕሬዝዳንት የሆኑትን ደጀን መዝገቦን ደግሞ ምክትል ሰብሳቢ አድርጎ መምረጡን ገልጿል። የጊዜያዊ አስተዳደሩ ባቋቋመው አማካሪ ምክር ቤት ከዚህ ጊዜያዊ አስተዳደሩ ከሲቪል ማህበራት በክልሉ ከሚንቀሳቀሱ ፖለቲካ ፓርቲዎች የትግራይ ዲያስፖራ የክልሉ ምሁራንና የጸጥታ አካላት ተወካዮችን ያካተተ እንደሚሆን ገልጿል። ትላንት በተቋቋመው የአማካሪ ምክር ቤቱ ውስጥ ግን የክልሉ ጸጥታ አካላት፣ ሳልሳዊ ወያኔ ፖለቲካ ፓርቲ፣ የክልሉ ዲያስፖራዊ አባላት ተወካዮችና ሌሎችም አለመሳተፋቸውን የትግራይ ቴሌቪዥን ባቀረበው ዘገባ አስታውቋል። በቀጣይ እንዲሳተፉም የጊዜያዊ አስተዳደሩ ፕሬዝዳንት ጥሪ ማቅረባቸውን በክልሉ ኮሚኒኬሽን ቢሮ ያገኘነው መረጃ ያሳያል ሲል አዲስ ስታንዳርድ ዘግቧል። በአማካሪ ምክር ቤቱ ምስረታ ላይ ተገኝተው ንግግር ያደረጉት አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳም የትግራይ ጊዜያዊ አስተዳደር ቢሮዎችን አፈጻጸም የሚከታተልና የሚደግፍ እንዲሁም እንዳስፈላጊነቱ ሁኔታዎች ምክር ወይንም ውሳኔ የሚያሳልፍ አማካሪ ምክር ቤት መመስረት የሚያስፈልግበት ወሳኝ ወቅት ላይ እንገኛለን ብለዋል። ልዩነታችን እንደ ነውር ሳይሆን እንደ ልሙድ አሰራር በመቁጠር ልዩነታችንን ላይ ሳይሆን አንድ የሚያደርጉንና የወደፊት ህልውናችንን የሚያረጋግጡልን ጉዳዮች ላይ መስራት አለብን ሲሉም አሳስበዋል። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳም አስተዳደራቸውን ቀጣይ 6 ወራት እቅድ ለመሰረተው አማካሪ ምክር ቤት አቅርበው ማስገምገማቸውም ተጠቁሟል። አቶ ጌታቸው የጊዜያዊ አስተዳደሩ ቀጣይ 6 ወራት ቅድሚያ የምንሰጠው ጉዳይ የክልሉ ተፈናቃዮችን ወደ ቀያቸው መመለስ ነው ሲሉም አስታውቋል። ይህንንም ለማስፈጸም የሁሉም እገዛ ያስፈልጋልም ብለዋል። ለአማካሪ ምክር ቤት አባላት በአቶ ጌታቸው ረዳ የቀረበው የጊዜያዊ አስተዳደሩ የቀጣይ 6 ወራት እቅድ ያለምንም ተቃውሞ በ8 ድምፅ ታቅቦ መጽደቁን የትግራይ ቴሌቪዥን ያወጣው መረጃ ያሳያል። በምርጫ ቦርድ እውቅና ተሰጥቶት በትግራይ ክልል የሚንቀሳቀሰው ሳልሳዊ ወያኔ ትግራይ ፓርቲ የትግራይ ጊዜያዊ አስተዳደር በሚያቋቁሙ የአማካሪ ምክር ቤት እንደማይሳተፍ ጥር 14 ቀን 2017 ዓ.ም በወጣው መግለጫ ማስታወቁን መዘገባችን አይዘነጋም። ፓርቲው በመግለጫው የአማካሪ ምክር ቤቱን ለማቋቋም በሚል ተሰይሞ የነበረው ኮሚቴ ካቀረበው ምክር ሀሳብ ባፈነገጠ ጊዜያዊ አስተዳደሩ የማቋቋሚያ ደንቦቹን ለራሱ በሚያመቸው መንገድ በመተካት እየተንቀሳቀሰ ነው ሲልም መኮንኑን በዘገባው
ተካቷል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።